አንዲት እናት የሆነች እናት አጠገቡ ቆማ ውሃ ሲጠማ ልጇ እያየች ውሃ መስጠት ሳትችል ስትቀር እመቤታችን ድንግል ማርያም ምን ተሰምቷት ይሆን? የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እንዴት ቆያችሁ? ሰሙነ ሕማማት ስናስብ ሁላችን ልባችን ያዘናል። ሁላችን አይምሯችን ጌታ የተቀበለው መከራ እናስብና ከጭንቀታችን ከአይምሯችን ከህሊናችን በላይ ሲሆን እጹብ ድንቅ ብለን እናቆማለን። እመቤታችን ድንግል ማርያም ምን ተሰምቷት ይሆን? ምን አይነትስ ነገር በልቧ ተጠብቅ እንደነበረ በመጽሐፍ የተጻፈው ምን ነበር? የሉቃስ ወንጌል ምዕራፍ 2 ቁጥር 19 እና ቁጥር 51 ላይ በልቧ ተጠብቀው ነበር የሚለው ነገር ሁለት ጊዜ ተጽፏል። አንደኛው ስምዖን በነፍስሽ ሰይፍ ያልፋል ሲላት ነው። ሁለተኛው በቤተ መቅደስ ፈልጋ ስታጣው ነው። በቤተ መቅደስ ፈልጋ አጣው። በቤተ መቅደስ ከሷ ጠፍቶባት ስትፈልገው ገና ስለጠፋብኝ ብላ ያን ያክል የተጨነቀች ያን ያክል ያዘነች እናት ልጇ ሲሰቀል፣ ልጇ ሲገረፍ፣ ስጋው ሲቆራረስ፣ ደሙ ሲፈስ፣ ሲቸነከር፣ በጦር ሲወጋ ውሃ ተጠማው እያለ ውሃ መስጠት ሳትችል ስትቀር አንዲት እናት የሆነች እናት አጠገቡ ቆማ ውሃ ሲጠማ ልጇ እያየች ውሃ መስጠት ሳትችል ስትቀር እንባውን ደሙን መጥረግ ሳትችል ስትቀር ለአካሉ ለእርቃኑ እራፊ ጨርቅ ማልበስ ሳትችል ስትቀር ልጇን እርቃኑን እያየች ልቧ እንዴት ቻለው? ልቧ እንዴት ጠበቀው? ሐዘኗ ስቃይዋ ምን ያክል ይሆን? እጹብ ይቺ እናት ቅድስት እናት እመቤት እናት የልጇን ስቃይ የልጇን መከራ ለዓለሙ ቤዛ ራሱን አሳልፎ ሲሰጥ ደሙን ሲያፈስ ሲቆስል ሲሰቀል ሲሰቃይ ሲጨነቅ እንደዚያ በጽናት ቁጭ ብላ ቆማ የተመለከተች ገና ስቃዩን ሳታየው እያወቀች በልቧ የጠበቀችውን ስታየው ደግሞ እስከ መጨረሻው ከመስቀሉ ስር ቆማ ያነባች ድንግል ማርያም እናትነት ምልጃዋ አይለየን።